እኔ ግን አብርሽና ሩትዬ ማለት ነው ምን ፈልጎ ነው ምን ሊያገኙ ብሎ ነው ይሄንን ሁሉ ድራማ ይሄንን አክት ሲያደርጉብን የነበረው? እንግዲህ ሁለት ሆነው ሲሰሩ በደንብ ይታይላቸዋል። እንደሚታየው ቪዲዮ በደንብ አድርጎ ነው ቫይራል የሚወጣው። ለምንድን ነው ለየብቻ እየመጡ ተጣልተናል ምናምን እያሉ ሌላ አክት የሚፈጥሩብን? ለምን ብላችሁ ጻፉልኝ ኮመንት ላይ። ሰላም ቤተሰብ እንዴት ናችሁልኝ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ በዘት ትርፍርፍ ይበልልኝ። እንግዲህ የኔ ውዶች ለዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያረጋችሁ ቤተሰብ እንድትሆኑ በተተና እየጠየቅኩኝ ዛሬ ደግሞ ምሳ ሰርቼ ድክም ብሎኝ እቃ እያጠብኩ ነበረ በመዳም ቤት። እንግዲህ ያው እቃ ማጠብና ከቤት ማጽዳት በላይ ልብስ ከመተኮስ በላይ የሚከብድ ነገር የለም። በተለይ ደግሞ ኩሽና ውስጥ በጣም ብዙ ምግብ ሲሰራ ከቤት ውስጥ ያለው እቃ በሙሉ እንዳለ ነው የሚወጣውና በጣም ይከብዳል፣ ይደክማል ማለት ነው። እዛ ጋር ቆማችሁ እቃ ማጠብ ኩላሊታችሁ ወገባችሁን ቅጥል ነው የሚያደርገውና ግን ይሁን እግዚአብሔር ይመስገን ሁሉም ያልፋል። ነገ ሌላ ቀን ነው። ሀገራችን ገብተን እረፍት እናደርጋለን። እረፍት እንድናረግ ደግሞ ቶሎ ብለን ወደ ሀገራችን ሰራ አድርገን እንድንገባ እንደዚሁም አኩኩል ላይ እየተጫወትን አዩን አላዩን በመስኮት መጡ አልመጡም እያየን እየሰራን ነውና እናንተ ደግሞ ላይክ አድርጎ እባካችሁ አበረታቱኝ ማለት ነው የኔ እንቆች። ሩቲና አብርሽ ለምንድን ነው ድራማ የሚሰሩት? አንድ ላይ ሲመጡ ትናንትና አብርሃም በለቀቀው ቪዲዮ አይቶ የማያውቀውን ከሩትዬ ጋር ተላይቻለሁ ብሎ ከመጣ በኋላ አይቶ የማያውቀውን ላይክ ነው ያየው። እንግዲህ እና እንደዛ መሆኑ ለምንድነው ድራማ የሚሰሩት? አብሮ ከልጃቸው ጋር አሁን ከ2-3 ሆነዋል። ከ3 ደግሞ ወደ 4 ለመሄድ ለመሞከር አላደረጉም። ለምንድነው ድራማ መስራት ያስፈለጋቸው? ለምን የሚለውን ጥያቄ ብዙ ጊዜ ጠይቄ አልተመለሰልኝም። አንድ ቀን ይመለስልኛል ብዬ ተስፋ አደርጋለሁ። ሰው እኮ ቪዲዮ ሰርቶ ካልታያለት ምንም ለውጥ ከሌለው ያንን ነገር ለማስተካከል ነው ደፋ ቀና የሚለው እንጂ በየጊዜው የሚታዩለት ከሆነ የሰው ፍቅር ካላቸው ለምንድነው ይሄናል ድራማ ይሄናል አክት ማድረግ ያስፈለጋቸው? ግራ ግብት ነው ያለኝ ማለት ነው። ምክንያቱም እነሱ የሰው ፍቅር አላቸው፣ ፈጣሪ ይመስገን። ሩትዬ የሰው ፍቅር አላት። እሷ የረገጠችበት ቦታ በሙሉ በረካ አለው። ሁሏ እሷ የሆነ የረገጠች ቦታ የሆነ በቃ እንትን አለ የምር ማለት ነው። እና እሷ የእሷ ፎቶ ያለበት ቦታ በሙሉ የሆነ ነገር አለው። በቃ እኔ አላቅምና ፈጣሪ ከዚህ በላይ በረከቱን ድርብ አድርጎ ፍቅሩን ድርብ አድርጎ ይስጣትና አብርሃም ምን ሆነክ ነው ይህንን አይዲያ ያመጣከው? ከሩትዬ ጋር ድራማ ለመስራት ሄርሜላ ወደ ህይወታችሁ እንድትገባ ለማድረግ ለምንድን ነው የሁሉ ድራማ እየፈለግኩ የሚለውን አንዳንዴ ራሳችንን ጠይቅ፣ ራስን ጠይቅ እስቲ። አሁን ቢያንስ የትላንትናው ቪዲዮ አይተህ ከሩትዬ ጋር ስትመጣ ምን ያህል ሰው ሊደሰት ምን ያህል እንደሚወዳቸው ምን ያህል የሰው ፍቅር እንዳላችሁ ማየት ትችላለህ። ገባክ አይደለም? ከሄርሜላ ጋር ስትመጣ ግን 100 ምናምን ሰው ነው የሚያየው፣ 100 ሺህ ምናምን ሰው ነው የሚያየው። ላይኩን ማየት ትችላለህ። ትላንትና ግን በ17 ሰዓት ውስጥ ነው ላይኩን ራሱ በደንብ ማርግ ሰዓቱን እስከ ማታ 24 ሰዓት ደግሞ ምን ያህል ሊታይ እንደሚችል ምን ያህል ቫይራል ሊወጣ እንደሚችል ማሰብ አለብህ፣ አእምሮ ካለክ ማለት ነው። እና ከዚህ ድራማ መመለስ ትችላለህ። ትላንትናም ከጀመራችሁ ድራማ መተው ትችላላችሁ። በቃ ታርቀናል ብላችሁ ሰላም ፈጥረናል ብላችሁ መጣችሁ የራሳችሁን ህይወት ለምን አትኖሩም? ሄርሜላም ለምን የራሷን ህይወት አትኖሩም? የራሷ ባላላት ልጆች አሏት አይደለ እንዴ? እና ይሄ ነገር ጥሩ አይደለም። ህይወታችሁን ይበጠብጣል። እንደዚህ ፕራንክ እያላችሁ ወደ ሌላ ነገር እየገባችሁ ነው። ለትውልዱ የማይሆን ነገር እያስተማራችሁ ነው። እና እባካችሁ ጸጉር የሚያሳድግ ነገር ካለ መላበሉኝ። ጸጉር ምን እንደሚያክል በደንብ አድርጋችሁ ይውልኝ።